እንግዲህ አይደለም ቤተሰብ ላይ ምን አጥተሽ ነው? ችግር የለም ሙዬ፣ ችግር የለም። ቁጭ የምት ቁጭ ተጫውሽ እና እንዴት ናችሁ? አሁን ስነሳ አለን። አይ ተነሳን ቁርስና እናል ከዛ በኋላ ምንም ሰራፋታ ጊዜ ተኝ አላየሁ ምን እስቲ እና እንዴት ናችሁ? ደህና ነኝ አለ ይባል እኮ ነው ሳለ እዚህ ጋር ሆኖ አሸሙዬ ማንም እኮ አይሩ ምን ወርቅ ራሱ እዛ ጋር ያስቀምጣል እኮ ፍልፊት እንደው ጥርስ አይ ግን ተደብቆ ይቀመጣል። አዎ ግን ያው ብዙ ጊዜ ወርቅ የሚተክሉ ሰዎች እዚህ አካባቢ ይተክላሉ። ከዛ እንዲህ ብለው ለማሳየት ነው። አዎ ችግር የለም። እሺ አንቺ ምን ያው እንዴ ልጅዛ አንቺ አይ ወላ ከፈል ጋር ምን አጣ ምን ሆነሽ ነው? ምን ደማይታ የሚያቅበዘው እዚህ አንቺ ይወጣ ከፈል ሶፊስ जी इसमें सरा था चाय ነው አረ በቃ ምን አጥሽ አይ ተጀለው ቻርጅ ላረግ ማብራት ስለኔ ያማት እዚህ ጋር ደግሞ እንትን አይደል እዚህ ጋር ደግሞ አረግ ቻርጁ ተጠ አራሙን አንቺ ወደዛ ሰብስበሻት ግን ያማታል ምን እያደረግሽ ነው? ኧረ በእናትሽ ንገሪኝ። አይ እንትን መሰለኝ ነይ ቁጭ በይ። ሰው ፊት ሰውን ለማዋረድ እንደ አንቺ ምንድን ነው ዓላማሽ? ምኑ ነው የሚያጋጥመው? ችግር የለውም። አንተማ ምንድን ነው ስሙ? ምኑ ነው ኖርማል እንደ አማታ እንደ ቤተሰብ ነው። ያምራል። አንቺ ስነ ስርዓት ይኑርሽ። እግዚአብሔር ምንድን ነው አንተ ምን ያ እኔ እኮ ፈልጊ እኮ በጣም ይቀርታሽ ራሳሚ ነው። ችግር የለም። እንዳንዴ ወደ ላይ ምቆዷን ምናምን ስለሚዛት ሊሆን ይችላል እኮ እንትን አይደለም። እሱ ብቻ ሳይሆን ሌላ ጊዜ ልክ ነው። አይ ቀይር ከሰፋሽ እኮ መቀየር እኮ ነው። ምንድን ነው ሳምቦርቅ ቀሽ ይዘሽ ምዞሪ ቻርጅ ሄደ ማብራት ሄደ እንትን አይልም። ቻርጁን ተይውና ሻዩን አፍሊው ችግር የለውም። ችግር የለውም። ተይው የሚያደርገው እንደኛ በመጣንቁጥሽ እንግዳነቱ ምናምን አይደለም። እኔ እንደዚህ ስለ ራብና ስለ ምናምን አይደለም። እዚህ ጋር ያሳየሽውን 2 ጊዜ 3 እንዴት ነው ስም እንትን የሚልብሽ? እኛ ሲጀምር አንበላም በልተን ነው የመጣነው። ምንም እሺ አሁን ግቢ ወደስ እና ቀይረሽ ነይ ቶሎ በይ። እዚህ ደግመሽ እንትን ስትይ እንደ ሶፊታ ወደ ውስጥ ግቢና ቀይሪ። እዚህ ቻርጀር ገመዱን አምጪው። እኔ ሰኳለሁ። ስልኩን አምጪ። በቃ አምጪ። ግቢ። ይሄ አይደለም ሲጀምር። ኧረ ሙይታ አንቺ ምን ይወልቅሻል? ምን ያው ችግር ምን ነው ችግርሽ? ነጭ አንተ ቻርጅ አድርገህ ነው
እንዲታይልሽ ነው ወንድ ፊት የምታወልቂው? መቼም ሲወልቅብሽ አይቼ አላውቅም። መቼም ሲወልቅብሽ አይቼ አላውቅም። ቁጭ በሉ እናንተ ስነ ስርዓት አስይዛታለሁ። እሱ አይሰራም ፍቅር እሱ ይሄ አይሰራም። ወይ ቢሰራ ችግር የለም። ይሄኛው አይሰራም። ታው በቃ እኔ አሰራዋለሁ። ዞት ምን አስር ይወልቅባታል። ስልካችሁ እየጠራ ሆነ ገብተሽ ቀይር እያልኩሽ ነው። ማለት ባይኖርሽ አውልቂው በቃ ቁጭ በል በቃ አንተ በእናትህ የኔን ቦክሰር ብትለብሽ ይሻልሻል። ቁጭ በል ብዙ ቁጭ በል በቃ ከዚህ በኋላ እንዳለ እንዲህ አይነት ነገር ነግሬሻለሁ። አታጨቃጭቀኝ እዚህ ጋር በጠዋት ማለት ነው ገና ከእንቅልፌ ከመነሳት። ጤነኛ አይደለች እንጂ አንተ ጋር እየተሰጠው በፊቱ እንዴ ያው ማን እንደ በፊት ነው ቀንሳምናም ኮነ አንቺ ነህ ለነገሩ አንተ ምን ስለኔ ሚስት ፓንት ምን ትወያያላችሁ? አንቺ ነሽ ያዋርሽኝ። ጥፊ ከዚህ ከፊቴ ዞር በይ። አሁን እንተዋት ጉድ ፈለሳሚ ያማን እንደ በቃ ልናወራ እኮ ነው የመጣነው። እኔ እኮ ልናወራችሁ ምን እንደምታወሪ ፓንትሽን 15 ጊዜ እያወለቅሽ ነው እንደምታወሪ። አውቀሽ ነው የምታወልቂው? ፈልገሽው ነው? ለማን ለማሳየት እኮ ለማን ለማሳየት ፈልጋ በቃ ወንዳ ከበቃ ይቀየረች አንተ ምንድን ነው አንተ የምትላት ዳንቺ ያስጀመር ምንሽ ነው ይገርታልኩኝ እኮ አይ ሳይሆን ጋትማሉ ሰው ላይ ታስጮኛለች። እዚህ ጋር እንግዳ መጥቶ እንዴት ታስጮኛለች? በእናትሽ ያጋጥማል። ፍቅር አንተ እንደማ አይደለም ቤተሰብ ነው በቃ አንተ ምንድን ነው የምትለው? እና ምን ያልከኝ አንዳንዴ ችግር የለም ሳይታይ አይደል እሷን እየደገፍክ ነው። ምንድን ነው የሚደግፈው? አንተ ያለልክ የሚስትህ ልክ አይደለም። አንዳንዴ ያጋጥማል። በቃ ደግሞ እኛ ቤተሰብ ነን እንግዲህ አይደለም። ቤተሰብ አይደለም። ሴት ልጅ ካደገች በኋላ እናቷን ፓንቷን ማየት የለባትም ከባሏ ውጪ ማለት ነው። 15 ጊዜ ፊት እየዘፈዘፈች እንትን ትላለች እንዴ? ፍቅር ነው ፈልጊው አይደለም ፈልገሽም ሆነ ሳትፈልጊው እስከዛሬ ድረስ ያልወለቀብሽ ፓንት ምን ሊያደርግ ነው ወደ መሬት የሚሮጠው? እኔ ምን አውቃለሁ? ከሱ ምን በላርጎ አድርገሽ ነው እንደ ለበሽው እየተመለጨለጨ የሚወርደው ለዛ ነው። ፈጣሪ እኔ አንቺ አዩ ማለት ነው የሆነ ነገር አጋጥምሽ ያውቃል። ምናልባት እሱ አሁን ፊት ሰው ፊት ላይሆን ይችላል። እንደዚህ ወልቆብሽ ያውቃል። ሀሳብ ቀይሮ ገና ወደፊት ሊገጥማትም ይችላል። እስከዛሬ ግን ያላየውም የራስን ሚስት ሳታይ እንግዲህ አስብ ምን ያክል እንደሚደብር ማለት ነው። ሚስት ላይ ያላየኸውን ነገር እንትን ላይ ማየት ዘሮ ወደዛ አውቀሽ ነው ሲጀመር እንትን ያያል። አውቀሽ ነው እንደዚህ የሚወልቅብሽ ማለት ነው። ለሌላ አይደለም ማለት አውቄ ምን ለማውራት አውቀሽ ነው ቀይረሽ መምጣት ስትጪ
ፈልገሽና አሁንም አልቀየረችም። ዞር በል እኔ አለቃትም አሁን ቀይሬው መጥቻለሁ ብላ ነበር እንዴ? ሲጀምር ግን ምን ሆነች ነው? አሁን ቀይሬው መጥቻለሁ ብላ የለ እኔ ቀይሬያለሁ ብያለሁ እንዴ? ኧረ ተይ በፈጠረሽ ተይ አማራ ቢያመጣ ፓሙታን እያለቀች እየተስረከረከች ነው እንዴ? እንደው በፈጠረሽ አምላክ አውልቄ ነው ያጣው። ዝም በኧረ በእናትሽ እስኪ ከእንግዲህ አታውልቅና ማደርጋትን እኔ ማውቀው ማለት ነው። አትነሽ እዛው ተቀመጥ ሳሚ። አንተ ነገሩ አውልቀሽ ከእንግዲህ ስነ ስርዓት ያለው ሙታንታ ካለበሽ ማለት ከኔ ጋር ትጣልኛለሽ። ቂጥሽ ሾላ እንደ ሲጀመር ወደ ታች ዝም ብሎ የሚወልቅብሽ ቀኑ ዝናብ ነው። ዝናብ እየዘነበ ነው ሰሞኑ እና ዝናብና ፓንት ምን አገናኝ? ሹልቂት አይደርቅም። ምን የለበሽውን በስነ ስርዓት መልበስ ይቻላል። ምን መልበስ? አዎ በመርፌ ገብተሽ አታውቂ? ከሰፋሽ በመርፌ ፊት የሆነ ነገር ተፈጠረ እንዳላየ ዝም ብትል እኮ በቃ አለቀ አይደል? ደጋግመሽ 10 እዚህ ጋር እየመጣሽ እየዘፈዘፍሽ እንዴት ነው የማያዩ? የመጀመሪያውንማ ለማለፍ ሞከርኩኝ እኮ ጸጥ ብዬ እነሱን እያወራሁ ምናምን ነገር እኮ ለመሸፋፈን ሞከርኩ፣ ግን እንደዛ ማለት ይችላል። ወዴት ነው የሚሸፈነው? ሜዳ ላይ እየታየ በምንድን ነው የሚሸፈነው? በቃ አንደኛ አለ መላክ አንዴ ወደቃ አንዴ ወደቀብኛ። ከዛ በኋላ የካድጋሚ ተነሽ ሻይ አምጪ ተነሽ የሆነ ነገር ግባትልኝ እኔ አልነሳም። ኧረ የአንቺ ፓንቲ ይወልቃልና እነሱ ምንም እንትን ሳይሉ ወደ አይ ሳይቷ አንተ ነገሮችን እንትን በቃ አንቺ ቁጭ በል ስነ ስርዓት ተነሻውን ሻዩን አፍሊ በእናትሽ አምጪው ሻዩን እስካሁን ይፈላል። እኔ ራሴን አታሰሚ ገብተሽ ሻዩን አምጪ። እኔ አልጠጣም እንደዚህ እየወደቀች እያደረገች ነው እንደምትጠጣኝ ሳታቢና ሄደሽ ሻዩን አምጪ። ለምንድን ነው እኔ እንዲሁም በፓንቱ ይዤ ነው የምቀማው? በስመ አብ ወደ አንቺ አምሻል እንትን ካለ አይ ሳሚም ደግሞ ምን መሰለህ አሁን የዝናብ እሷ እንዳለችው የሆነ አጥባ ላይደርቅ ይችላል። ሁለት ሶስት መቀየሪያ ራሱ ትዛላት። አመሰግን አንድ ያለ አንድ አንቺ እዚህ እንትን አትበይ ጭባ ሰውን እዚህ እንትን አታሰድቢ ማለት ነው። ማሰድብ እውነታውን ነው የማወራው። እንዴ አንቺ ሙሉ የልብሱን ማስጫ ቦታ የሚይዘው አንቺ ፓንት አይደል እንዴ? ሁለት ፍሬ ነው ያለው እንዴ? አንዱ ምን ሆነ? ሁለት ፍሬ ምን ሆነ? ሁለት ፍሬ በቃ በኋላ ተረጋጋ። ሁለት ፍሬ እኛ ሲታገኝ እኮ እሷ ከምትለው አንፃር ነው እና እሱን ግዛላት የምትለው ሁለት ፍሬ ታያለሽ እንዴ? አንቺ ተነሽ ወደዛ ግሪ ተነሽ እኮ በቃ ሳሚ ተዋት በእናትህ በቃ እንደዚህ አይነት ነገር አልወድም በእናታችሁ ጉድፋት ፍራንክ ነው እግዚአብሔር ዞር በይ ሰው እስከ 6 ሰዓት ድረስ ይተኛል። እንደ ፕራንክ አልፈልግም። እንደ አይነት ፕራንክ ዞር ማምታት እንጂ ተንብላ ወይኔ እናቴ አንቺ የእርጉዝነትሽን እዚህ ጋር የምትለብሽ ይመስላል።